መዳፍ ላይ የጻፈን ማንም እኮ እጁ ላይ ሊጽፈን እንግንበይ ስለሚያበላሸን እጁ ስለሚበላሽ ደስ አይለው። የኃጢአተኛውም የጻድቁም የክፉም የተንኮለኛውም የሴረኛውም የምቀኛውም የእያንዳንዳችን ስም በእጁ መዳፍ ላይ ተጽፏል። ደስ አይልም? ክብር ለሱ ለመድኃኔዓለም። እጁ ላይ ተጻፈ። ለዚህ ነው እጆቹን አንስቶ እኛን በጻፈበት እጆቹ የእኛን መልክ በሳለበት እጆቹ አስተውሉ። ከኃጢአት እኛን ባነጻበት እጆቹ ክርስቶስ እጆቹን አንስቶ ባረካቸው ይላል። ትናንትና ሐዋርያትን 120ውን ቤተሰብ እጆቹን አንስቶ የባረከ የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኔዓለም ሁላችንንም ይባርከን። ክብር ለእሱ ይሁንለት ለአምላካችን። አዎ ክርስትና ይሄ ነው። እግዚአብሔርን መምሰል ይሄ ነው። የእግዚአብሔር ልጆች በሕይወታችሁ ውስጥ ልዩ ልዩ ፈተናዎች ሲመጡ ጌታ ሆይ በእጅ መዳፍ ላይ ጽፈኸኛል በሉ። እስኪ ሁላችሁ በሉ በእጅ መዳፍ ላይ በሉ። በምን መዳፍ ላይ? ስለዚህ ሁላችን ያለነው የማን እጅ ላይ ነው? እጅ ላይ ስለሆነ ሁልጊዜ ያየናል። እኛ ብቻ አይደለንም ያመንነው፣ ያላመኑትም በእግዚአብሔር እጅ ላይ ናቸው። ለዚህ ነው ሊቁ ቅዱስ ሕርያቆስ እንዲህ አለ፣ ኩሉ እሁዝ ውስተ እዴሁ አሐዜ ዓለም በእራሁ። ዓለምን በመሃል እጁ ይዟል። እስኪ ሁላችሁ በሉ ዓለምን በሉ። በምን እጁ? ኧረ ድገሙት። በምን እጁ? አይገርምም? እኛ ድሆቹ ሶስተኛ ዓለም ላይ ያለነው በማን እጅ ነን? አውሮፓውያን ዓለምን እንገዛለን፣ እናንቀርን፣ እንደፈለግን እናደርጋለን የሚሉት በማን እጅ ናቸው? ዓለም ሁሉ በማን እጅ ነው? ክብር ለእሱ ለመድኃኔዓለም። እሱ እጅ ነው። ያ እጅ ነው ደቀ መዛሙርቱን ቅዱሳት አንስትን 72ቱን አርድእት እጆቹን አንስቶ ምን አደረጋቸው? ባረካቸው። ንገሩኝ እስኪ መባረክ የምትፈልጉ አመስግኑት ባነሳችሁበት እጃችሁ። አስተውሉ። ግን የሚገርመው የሚባረክ ሰው እየጮኸ ነው፣ ዝም ብሎ ነው የሚባረከው። አስተባባሪዎቹ ራሳቸው ረባሾች ናቸው። እነሱ ዝም ቢሉ ሌሎቹም ዝም ቢሉ። በጣም የሚገርመው እግዚአብሔር ደግ ነው። ትናንትና በእጁ ባረከን። እኛ ተስፋ እንዳንቆርጥ ደግሞ ዛሬ በጻድቁ አባት በእጨጌ ዮሐንስ አማካኝነት በገድሉ በተአምራቱ በጸበሉ በቅባ ቅዱሱ ማን እየባረከን ነው? ክብር ምስጋና ለእግዚአብሔር። ይሄን በረከት የሚፈልግ ሰው አይቸኩልም። በረከት የሚፈልግ ሰው አይጮህም። በረከት የሚፈልግ ሰው አያወራም። ከማን እንደሚባረክ ያውቀዋል። እየሰማችሁ ነው? ተመስማማ። አንተ ጧፍ ያስከው ልጅ ዝም ለምን አትልም? አንተ አሁን ጽራይ እስኪ ዝም በል። በተለይ አስተባባሪዎቹ ዝም በሉ። ዝም ብላችሁ ሰው መላካችሁ እስኪ ዝም። እስኪ ቆይ እዚህ የተሰለፋችሁ አጠቃላይ ከራስ ጀምሮ የተሰለፋችሁ ለምን መጣችሁ? ንገሩኝ። ለምን መጣችሁ? ለመባረክ በሉ። ለምን? ለመባረክ ከመጣን ለምን ነው የምንጮኸው? ለምን ነው የምናወራው? የመጣነው እኮ እግዚአብሔር ቤት ነው። ጨው ለመግዛት ወይም ስኳር ለመግዛት ዳቦ ለመግዛት አለ የተሰለፍ ነው። እግዚአብሔር ጸጥ ያለ ማንነት ይፈልጋል። ደግሞ ሳትሰሙት ገድል ብታዝኑ አትፈወሱም። አምናችሁ ሰምታችሁ ቅድስናው ገብቷችሁ ልማድ አይደለም መንፈሳዊነት፣ እግዚአብሔርን መምሰል ነው። አገልግሎታችን በስጋዊ ሀብት አንመጥ ነው። እግዚአብሔርን በመምሰል እንኖር። ክርስትና ቋንቋ አይደለም መኖር ነው። ክርስትና ነጠላ አይደለም ሕይወት ነው። ክርስትና ሀብት አይደለም ቅድስና ነው። እግዚአብሔርን መሰሉት። ሌላው አስተባባሪ ደግሞ ተገኝቷል። እየሰሙኝ አይደለም። ቢያንስ ሰው እግዚአብሔርን መስማት አለበት። ስለዚህ ክርስቲያኖች እባካችሁ ዝም በሉ። እግዚአብሔር ሊባርከን በረከት ሊሰጠን እሱ እኛን ሲናገረን
እኛ መልሰን የምንናገር ከሆነ ማን ይሰማል? ስለዚህ እግዚአብሔር ምን ይፈልጋል? የተረጋጋ ልብ፣ ጸጥ ያለ ማንነት። እውነት ነው በረከቱን ትናፍቃላችሁ። እውነት ነው ረጅም ሰዓት ቆማችኋል። እውነት ነው ሌሊት በጠዋት ነው የመጣችሁት። ግን እግዚአብሔርን ደጅ መጽናት ተስፋ ያስቆርጣል? ሰው እኮ ፊቱን የሚያዞር ሰው ላይ ደጅ ይጸናል። እግዚአብሔርን ደጅ የሚጸና ተስፋ አይቆርጥምና እግዚአብሔርን ቆይቼ ደጅ ጸናሁት አለ፣ እርሱም ዘንበል አለልኝ። እግዚአብሔር ልጆች እግዚአብሔር ዘንበል ይበልላችሁ። ገድል ያዘላችሁ እግዚአብሔር ዘንበል ይበልላችሁ። አስተውሉ። እየጠራችሁት እየጮኻችሁ የምትማጸኑ ክርስቲያኖች ደጅ ስትጸኑት ዝም ብላችሁ ደጅ ጽኑ። ማን ይሰጣል? ማን ያከናውናል? ክብር ለሱ ለመድኃኔዓለም ይችላል እግዚአብሔር። ስለዚህ እግዚአብሔር እጆቹን አንስቶ ምን አላቸው? ባረካቸው። ድገሙልኝ። ባረካቸው። አስተውሉ። ይሄን እጅ እኛን ሲፈጥር እናውቀዋለን። ይሄ እጅ ቀራንዮ ላይ ሲወጋና የኔና የእናንተን ስም መልክና ታሪክ ሲጽፍ እናየዋለን። ይሄ እጅ የአብ እጅ ነው። የማን እጅ አልኳችሁ? ድገሙልኝ። የአብ እጅ ነው። ለዚህ ነው ቅዱስ ዳዊት በመዝሙር 143 ቁጥር 8 ላይ እንዲህ አለ፣ ፈኑ እዴከ እምአርያም፣ እጅህን ከአርያም ላክልን አለ። እውነት ነው። ያ እጅ እዱ መስራዕቱ ክንዱ ለአብ የተባለ ኢየሱስ ክርስቶስ ነው። ያ እጅ ይምጣልን ብለው ነቢያት ጮኹ። ያ እጅ መጣ። ከወደቅንበት የኃጢአት አረንቋ የበደል ስርዓት ነፃ ወጣን። መዞ ከወደ ጽድቅ ከፍታ አመጣን። ክብር ለእሱ ይሁን ለመድኃኔዓለም። ይሄ ነው የክርስትና መንፈሳዊ ኃይል። የእግዚአብሔር ልጆች እግዚአብሔር የሚፈልገው ይሄንን ነው። እጁ ከአርያም መጣልን። በእጅ የራቀውን እንደሚያቀርቡ የቀረበውን እንደሚያርቁ ክርስቶስ የቀረበንን ሰይጣን አራቀልን። እኔና እናንተን በእጁ ሰብስቦ ያዘን። ክብር ምስጋና ለእሱ ይሁን። ለዚህ ነው ኢሳይያስ እንዲህ አለ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ የእግዚአብሔር እጅ ከማዳን አላጠረችም አለ። እስኪ ሁላችሁ የእግዚአብሔር እጅ በሉ። ኧረ ድገሙት። ከማዳን አላጠረችም። አሁን እዚህ ስንት ጭንቀት ያለብን ሰዎች አሉ። አስተውሉ። የሚያስጮኸን፣ የሚያስጨንቀን፣ የሚያሰልፈን ሌሊት እንቅልፍ አሳጥቶ ያመጣን ብዙ ችግሮች እኮ አሉብን። ግን እነዛ ችግሮች የሚፈቱት በማን እጅ ነው? ኧረ ንገሩኝ። በእግዚአብሔር እጅ ነው። ለዚህ ነው መጽሐፍ የእግዚአብሔር እጅ ከማዳን አላጠረችም። ቀጠለ እንደገና ጆሮዎቹም ማለት ከመስማት አልደነቆረችም። እናንተ ነግራችሁት ሂዱ፣ እግዚአብሔር ይሰማል፣ በጊዜው መልስ ይሰጠናል። ክብር ምስጋና ለእሱ ይሁን። ስለዚህ ክርስቲያኖች የእግዚአብሔር እጅ ያስፈልገናል። ለምን? ለመዳን። የማን እጅ? ለምን ያስፈልገናል? ለመዳን የማን እጅ ያስፈልገናል? ለዚህ ነው መጽሐፍ የእግዚአብሔር እጅ አለ ከማዳን አላጠረችም። ትናንትና እጁን ተወግቶ የኔና የእናንተን ታሪክ ጽፎ በደሙ አንጽቶ ያዳነን ዛሬም ደግሞ በአገልጋዮቹ በተከታዮቹ በቅዱሳን እጅ ዛሬም እግዚአብሔር በረከት ይሰራል። ክብር ምስጋና ለእሱ ይሁንለት። ለዚህ ነው እኮ ዳዊት እንዲህ አለ። በጣም ይገርመኛል። እግዚአብሔር በቅዱሳኑ ድንቅ ነው አለ። መንክር እግዚአብሔር በላይ ለቅዱሳኒሁ፣ በደጋጎቹ በንጹሃኑ እግዚአብሔርን በሚመስሉ ሰዎች እግዚአብሔር ድንቅ ነው አለ። ታምር ያደርጋል፣ ሙት ያስነሳል፣ ለምጽ ያነጻል፣ ጎባጣ ያቀናል፣ ሽባ ይተረትራል፣ በሽታ ይፈውሳል፣ ታሪክ ይቀይራል። ክብር ለመድኃኔዓለም። በጻድቃኑ እጅ እግዚአብሔር ይሰራል። ስለዚህ እጆቹ ዛሬም ከማዳን አላጠሩም። እስኪ ሁላችሁ የእግዚአብሔር እጆች ከምን አላጠሩ? አልሰማሁም። ከምን አላጠሩ? ከእግዚአብሔር እጆች ዛሬም ከማዳን አላጠሩም የምትሉ እጃችሁን ከፍ አድርጋችሁ አሳዩ። አላልኩም። ምን ልበሉ አላልኩም። የእግዚአብሔር እጅ በሉ እስኪ ሁላችሁ ድገሙት። ከማዳን አላጠረችም። ጆሮዎቹ ከመስማት አልደነቆሩም። ዛሬም በእጆቹ ይባርከናል። ዛሬም ድምፃችንን ልመናችንን ይሰማል። ክብር ምስጋና ለእሱ ይሁን። አመስግኑት በእጃችሁ። ማን ይሰማል? ድገሙት። ማን ያድናል?
ለዚህ ነው ኢሳይያስ እጁ ከማዳን አላጠረችም፣ ጆሮው ከመስማት አልደነቆረችም፣ ዛሬም እጆቹ ይባርኩናል። እንቀጥል። በጣም ይገርመኛል። በመዝሙረ ዳዊት በመዝሙር 48 ቁጥር 50 ላይ የእግዚአብሔር እጅ ይቀበለኛል ነፍሴንም ከሲኦል ያድናታል። እስኪ ሁላችሁ ከኔ ጋር በሉ የእግዚአብሔር እጅ ድገሙት። ይቀበለኛል ነፍሴን ከሲኦል ያድናታል። የማን እጅ ይቀበለኛል? ድገሙት። አይገርምም? የእግዚአብሔር እጅ እኮ ነው የሚቀበለን። በሕይወት እያለን የሰራን የማን እጅ ንገሩኝ? መስቀል ላይ ተሰቅሎ እጆቹን ተቸንክሮ ስማችንን የጻፈ የማን እጅ?